በወቅቱ ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር አቶ ታምራት ላይኔ እንደተፈረመ በተነገረለት ፊርማ አምባው እንዲፈርስ መደረጉን ያስታውሳሉ። ከመንግስት ለውጥ በኋላ የአላጌ እርሻ ኮሌጅ ተደርጎ የተሰየመው ይህ ተቋም የአንድ መካከለኛ ከተማ ስፋት ይዞ የተንጣለለና በውስጡም አንድ ከተማ ውስጥ የሚገኙ ተቋማቱን ሁሉ ያካተተ እንደነበር የወቅቱ ተማሪዎች ያስታውሳሉ። ዛሬ ላይ ታሪካቸውን ሲተርኩና የመንግስቱ ኃይለማርያምን ነገር ሲያነሱ እንባ የሚቀድማቸው የህፃናት አምባ ተማሪዎች ፕሬዝዳንት መንግስቱ በየሳምንቱ ጠፉ ከተባለ ደግሞ በየ15 ቀኑ ብቅ ብለው ምግባቸውን፣ ጽዳታቸውን፣ የግቢውንና ሌሎችን ሁኔታዎችን ሳያረጋግጡ መሻሻል ያለባቸው ነገሮች ይስተካከሉ ሳይሉ ከህፃናቱ ጋር ሳይጫወቱ ከርመው አያውቁም ነበር በማለት ያስታውሳሉ። ሊቀመንበር ኮሎኔል መንግስቱ ኃይለማርያም የቀጥታ ትዕዛዝ የህፃናት አምባ የተቋቋመው አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የአቤታዊት ኢትዮጵያ የህፃናት አምባ እናታችን ኢትዮጵያ አባታችን መንግስቱ ከታሪክ መዝገብ ላይ አመዱን ትታችሁ ፍም እሳቱን ብቻ ጫሩ። በደርግ የመጀመሪያዎቹ የስልጣን ዓመታት ላይ ተከስቶ በነበረው የኢትዮጵያ ሶማሊያ ጦርነት ወቅት ለተወሰኑ ኢትዮጵያውያን ወታደሮች ቤተሰቦች ወታደራዊ መንግስት የአቤታዊት ኢትዮጵያ የህፃናት አምባ የተሰኘ የህፃናት ማስተማሪያና ማሳደጊያ ተቋም አቋቁሞ ነበር። የዚህ ተቋም መመስረት ዋነኛው ሰበብ የኢትዮጵያ ሶማሊያ ጦርነት ነው። በዚህ ጦርነት ላይ ገና ለስልጣንና ለመንግስት አስተዳደር ልምድ ያንሰው የነበረው ወታደራዊ መንግስት የሶቪየት ህብረት ድጋፍና አስደናቂ ወታደራዊ ብቃት ተጨምሮበት በጥቂት ወራት ውስጥ ወራሪውንና በዚያድ ባሬ የሚመራውን የሶማሊያ መንግስት ጦር አይቀጡ ቅጣት ቀጥቶ በምስራቅ አዋሽ በምዕራብ ባሌ ደርሶ የነበረውን ወራሪ ከኢትዮጵያ ምድር ጠራርጎ አስወጣው። በዚህ ጦርነት ለቁጥር የታከቱ የሶማሊያ ወታደሮች ሙት፣ ቁስለኛና ምርኮኛ የነበሩትን ያክል ከወገን ጦርም እጅግ በርካታ ወታደሮችም ሞተዋል። እነዚህ ወታደሮች ቤተሰቦች ቋሚ መጦሪያ ይሆን ዘንድ ነበር በወቅቱ ሊቀመንበር ኮሎኔል መንግስቱ ኃይለማርያም የቀጥታ ትዕዛዝ የህፃናት አምባ የተቋቋመው። የህፃናቱ አምባ በቀድሞ አጠራሩ በሸዋ ክፍለ ሀገር ሐይቆችና ቡታጀራ አውራጃ በአላባ ቆዲቶ ወረዳ አላጌ ተብሎ በሚጠራው አካባቢ የተንጣለለ መስክ ላይ የተቋቋመ የህፃናት ማሳደጊያና ማስተማሪያ ነበር። የህፃናት አምባ ገና ከተወለዱ ህፃናት ጀምሮ በተለያዩ የእድሜ ክልል ውስጥ ያሉ ህፃናትን ተቀብሎ እያሳደገ ያስተምር እንደነበርና የወቅቱ የትምህርት ስርዓት ተከትሎ ትምህርታቸውን ሲያጠናቅቁ ደግሞ አምባውን ይሰናበታሉ። የአምባው ፍሬዎች እንደሚሰጡት ምስክርነት በስነ ምግባር የታነጹ እንዲሁም በማህበራዊ ህይወታቸውም የመገለል ስሜት እንዳያድርባቸው ልዩ የምክር አገልግሎት ይሰጣቸው እንደነበር ያስታውሳሉ። በትምህርታቸው ጥሩ ውጤት ያገኙ ተማሪዎች ደግሞ እንደ አዲስ አበባ ዩኒቨርሲቲ ከፍተኛ ትምህርት ተቋማት ይገባሉ። አሊያም ወደ ውጭ ሀገር በአብዛኛው ኩባና ራሻ በመሄድ የቀለምና የሙያ ትምህርቶችን ይቀስሙ ነበር። በወቅቱ የሀገሪቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ቀጥተኛ ትዕዛዝ እንደተቋቋመ የሚነገርለት ይህ ተቋም የአምባው የበላይ ጠባቂና ዋና ተጠሪ የሆኑት ራሳቸው ፕሬዝዳንት መንግስቱ ኃይለማርያም ነበሩ። ዛሬ ላይ ታሪካቸውን ሲተርኩና የመንግስቱ ኃይለማርያምን ነገር ሲያነሱ እንባ የሚቀድማቸው የህፃናት አምባ ተማሪዎች ፕሬዝዳንት መንግስቱ በየሳምንቱ ጠፉ ከተባለ ደግሞ በየ15 ቀኑ ብቅ ብለው ምግባቸውን፣ ጽዳታቸውን፣ የግቢውንና ሌሎችን ሁኔታዎችን ሳያረጋግጡ መሻሻል ያለባቸው ነገሮች ይስተካከሉ ሳይሉ ከህፃናቱ ጋር ሳይጫወቱ ከርመው አያውቁም ነበር በማለት ያስታውሳሉ። ከመንግስት ለውጥ በኋላ የአላጌ እርሻ ኮሌጅ ተደርጎ የተሰየመው ይህ ተቋም የአንድ መካከለኛ ከተማ ስፋት ይዞ የተንጣለለና በውስጡም አንድ ከተማ ውስጥ የሚገኙ ተቋማቱን ሁሉ ያካተተ እንደነበር የወቅቱ ተማሪዎች ያስታውሳሉ። ከስፋቱ አኳያ ሰብለ አብዮት፣ መስከረም 2፣ ኦጋዴ፣ ዘራይ ድረስና መንግስቱ ኃይለማርያም የተባሉ 5 መንደሮች ነበሩት። እናታችን ኢትዮጵያ አባታችን መንግስቱ እያሉ ያደጉት እኚህ የህፃናት አምባ ማደጎዎች በ1980ዎቹ መጨረሻ ዓመታት የመንግስት ለውጥ ተከትሎ ለጆሮ የሚሰቀጥጥ ዱብዳ የሆነባቸው መርዶ ሰሙ። በወቅቱ ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር አቶ ታምራት ላይኔ እንደተፈረመ በተነገረለት ፊርማ አምባው እንዲፈርስ መደረጉን ያስታውሳሉ። ከዛ እኛ የአባትና እናታቸው ሞት ሳያሳስባቸው በመንግስት እንክብካቤ ያደጉ የነበሩ በትምህርትና በስነ ምግባር ታንጸው ሲኖሩ የነበሩ ህፃናት ለጎዳና ህይወት፣ ለስደትና ለሞትና ለሌሎች መከራዎች ተዳረጉ። በ1970ዎቹ 80ዎቹና 90ዎቹ ዓመታት ውስጥ በኢትዮጵያ ሬዲዮ የህፃናት ፕሮግራም ላይ ሲሰሙ የነበሩ በርካታ ሙዚቃዎችን አይረሴ ናቸው። ከነዚህ ውስጥ ፀሐይ የደመቀች፣ ተንከባ
መንከባከቡን ተጠቃሾች ናቸው። ከነዚህ ሙዚቃዎች የአምባው ታዳጊዎች በወቅቱ አሉ በተባሉ ሙዚቀኞችና እንደነ ዓለም ፀሐይ ወዳጆ ባሉ የጥበብ ቤተሰቦች እየታገዙ የሰሯቸው ዜማዎች ነበሩ። ተምረው ሀገራቸውን በሙያቸው ከማገልገል አልፈው ተርፈው በማይረሳ ዝማሬዎች ትውልድ ልቦና ውስጥ ያሉት የአምባው አዳጊዎች የተደረገላቸውን ውለታ ሳይዘነጉ አባታችን ለሚሏቸው መንግስቱ ኃይለማርያም ማስታወሻዎችን ዛሬም ይልካሉ። ዛሬም የቀድሞውን ፕሬዝዳንት ልደት ያከብራሉ። በደርግ ዘመነ መንግስት ለቁጥር የታከቱ ለጆሮ የከበዱ በርካታ ጥፋቶች በተለያዩ አቅጣጫዎች በተሰለፉ ጎራዎች መከናወናቸውን ማንም ባይክደውም የዚህ ህፃናት አምባ ታሪክ ግን ምስጋናን ከመቸር ውጭ ሌላ አማራጭ የሚያሳጣ የወታደራዊ መንግስት የሰራው ትሩፋት ነው። ወላጆቻቸውን ለሀገርና ለወገን ክብር ሲዋጉ ያጡ ጨቅላ ህፃናት ለጎዳና ተዳዳሪነት፣ ለአደንዛዥ እጽ፣ ላስገድዶ መደፈርና ለጉስቁልና እንዳይዳረጉ ይህ አምባና ፕሬዝዳንት መንግስቱ በነፍስ እንደደረሱላቸው ለተመለከተ ሰው እነዚህን ጓለማውታዎች ሊደርስባቸው የሚችለውን ፍዳና መከራ ማሰቡ ያሳቅቃል። ከታሪክ መዝገብ ላይ አመዱን ትታችሁ ፍም እሳቱን ብቻ ጫሩ እንደሚባለው ለትውልድ ጥላቻና ቂም የሚያወርሱ ፖለቲከኞች ሚዲያውን አጨናንቀው ባለበት በዚህ ወቅት የስርዓተ መንግስቱ ያለ መልካም ነገሮችን እየለቀሙ መስራት ያስመሰግናል። ስራን ከዜሮ ከመጀመር መንደርደሪያና አሻራ በመሆንም ያገለግላል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።